ምክንያቱም እኔ ከፕሮፌሰሩ ጋር ነው የማወራው። እሱ ነው ትዕዛዝ የሚሰጠኝም ሌላም የተለየ ነገር የለውም። ብቻ ግን ያ ፕሮፌሰር እዚህ ፕሮጀክት ላይ በጣም ትልቅ ተጽዕኖ ያለው ሰው፣ በዛ ላይ በጣም ትልቅ ፕሮፌሰር ነው። ፕሮጀክቱ ላይ እንዳልኩክ በቃ ዋና ሚና ከሚጫወቱ ሰዎች መሀል ነው። ባይገርምክ አብዛኛው ሰው ያውቀዋል። እከሌ ነው ብዬ ስሙን እዚህ ጋር መጥራት አልችልም፣ ግን የመንግስት ዩኒቨርሲቲ ውስጥ ያስተምራል እና ሁላ የሜዲካል ኮሌጅ ሊደር እንደሚባል አይነት ሰው ነው። እንዴት ነው አንተ ራሱ ብታዩ ታውቀዋለህ። የተለያዩ ሚዲያዎች ላይ እየተጋበዘ ያወራል። በቃ ህዝብ በጣም ጥሩ ሰው፣ በቃ ለኛ መልአካችን እንደሚሉት አይነት ሰው ነው እና እንደዚህ አይነት ፕሮፌሰር ነው። በጣም ብዙ ሀሳቦችን የሚያመጣው እሱ ነው። አሁን ላይ ሁላ እያመጣው ያለው ሀሳብ ገና የተወለዱ ህጻናት ምኑንም ሳያውቁ እንደዚህ አይነት ነገር ውስጥ ሳንገባ ማለት ከሰዎች ጋር ጭቅጭቅ ውስጥ ሳንገባ ፍላጎት ያለ ፍላጎት ምናምን ሳይባል ልክ እንደተወለዱ ያን ማይክሮቺፕስ ውስጣቸው መቅበር። ማን ነው ይህንን የሚያደርገው? የፕሮፌሰር ሀሳብ ነው፣ ግን ማለት አሁን ላይ ገና አልተተገበረም። ልክ እንደ ፕሮጀክት ብለን የያዝ ነው። በቅርቡ ልንጀምር ያሰብነው ማለት እኮ እዚህ ሀገር ኢትዮጵያ ውስጥ ነው ይሄ ነገር የሚፈጸመው? አዎ እንደዛ ነው የታሰበው። ይሄ ቀን ተብሎ የቀን ገደብ አልወጣለትም፣ ግን እንደ ፕሮጀክት ታስቦ ታቅዶ ያለቀ ነገር ነው። ወደ ስራ ለመግባት አሁን አንድ ትልቅ ሆስፒታል እየተሰራ ነው። ያ ሆስፒታል በእኛ ቁጥጥር ስር ነው የሚሆነው። ሁሉም የተመረጡ ሜዲካል ዶክተሮች ብቻ ነው የሚገቡት። ስለኛ ፕሮጀክት የማያውቅ ሰው እዛ ገብቶ ሊሰራ አይችልም። ከጽዳት ጀምሮ እስከ ትልቅ ሰርጀሪ እስከሚያደርጉ ዶክተሮች ድረስ ማለት ነው። እና ያ እኛ ያሰብነውን ነገር ያሰፋዋል ብለን እናስባለን። እንዴት ነው ጭቅጭቅ ምናምን፣ ይሄ በፍላጎት ከዛ ሰው እያመጡ ምናምን እሱ ነገር በጣም እልህ አስጨራሽ ነው። እኛንም አደጋ ላይ የሚጥለን ነገር ነው። ስለዚህ ያ በቃ ህጻናት ልጆች ላይም ብቻ ሳይሆን ታመው ለሚመጡትም በማያውቁት መንገድ አድርገን የሌለባቸውን በሽታ አለባችሁ እያለን እንዲመላለሱ እያደረግን ቀን ከቀን እዛ ሲመጡ በሂደት ማይክሮቺፕሱን ለመቅበር ነው ያቀርነው እቅድ። በዛ ላይ ደግሞ ያን ሆስፒታል ተመራጭ እንዲያደርገው ብዙ ሰዎች እኛን አምነው ወደ እኛ እንዲመጡ ለድሀ በማሰብ በነፃ ነው። ያንን ማለት በቃ በነፃ ስልክ ሙሉ ለሙሉ ነፃ ሳይሆን በቃ በጣም ትንሽ ክፍያ፣ ዝቅ ያሉ ጤና ጣቢያዎች ራሱ ከሚከፈለው በጣም ዜሮ በሚባል ደረጃ ባለ ክፍያ ነው የሚሆነው እና ያን ተመራጭ ያደርገዋል እና አሁን ኦልሞስት ግንባታው እያለቀ ነው። እንዴት ትውልድ እዚህ ጋር እንግዲህ ከዚህ በላይ ምን መበከል አለ? ቆይ እነዚህ ሰዎች አፍንጫችን ስር ሆነው ነው እንግዲህ ይህንን ሁሉ ነገር እያደረጉ ያሉት። ምን ማለት ይቻላል? እባካችሁ እስኪ ማለት ጥንቃቄ አድርጉ። ሁላችሁም ወደ ሃይማኖታችሁ በደንብ ቅረቡ። እስኪ በደንብ ራሳችሁን ልጆቻችሁን ሳይቀር ከዚህ ነገር ጠብቁ። እየሰሩ ያሉትን ነገር እየተመለከታችሁ ነው፣ እያዳመጣችሁ ነው። እስኪ ለሌሎችም ሼር አድርጉላችሁ ይህን ነገር። እስኪ እየሄዱበት ያለውን ርቀት ይመልከቱ፣ ምን አይነት ሰዎች እንደሆኑ፣ እስኪ እንዴት ስራ እየተሰራ እንደነበር። ወዳጄ ነው እንዲያውቅ ባህል ምናምን ብቻ። ግን ፕሮፌሰሩ ዋና አላማው እኛ ያለንባትን ሀገር እንደ ውጭ ዓለም ማድረግ ነው። በቃ እሱ የሚያስበው ሁሌ የሚነገረን ማደግ ከፈለጋችሁ፣ ትልቅ ደረጃ ላይ መድረስ ከፈለጋችሁ፣ ሀገራችሁ ትልቅ ደረጃ እንድደርስ ከፈለገች ሌሎችን ሀገር መምሰል አለባት። ይህ የያዛት ነገር ምናምን መቅረት አለበት ተብሎ ነው ሁሌ የሚነገረን እና የፕሮፌሰሩ ሀሳብ ያ ነው። ይህ እምነት፣ መተሳሰብ፣ ቤተሰባዊነት እዚህ በቃ ሀገር እንዳለ ጉርብትና ምናምን የሚባል ነገር ምንም አያስፈልግም ብሎ ነው የሚያምነው እና ደግሞ በቃ መግደል ካለበት ያን ሰው ይገለዋል። ለምን ወንድሙ አይሆንም? እሱ በሚለው መንገድ እየተመራለት ካልሆነ ያሰሞች ነው ማለት ነው። እና በቃ እንዴት ነው ትልቅ መሪ ያለን ብለው ነው የሚያስቡት። የራሳችን የሆነ ትልቅ መሪ ያለን የእሱም መሪ ፍላጎት ነው የምናሳካው። ይሄ ሁሌ የፕሮፌሰሩ ቃል ነው።